ጋይስ እስቲ ይሄንኛውን የኤክሶን ቪዲዮ ይተርና አስተያየታችን ውስጥ ለሰራተኛ ሰጥቼ በተአምር አልወጣም እንዲ ዞር እንኳን አልልም ማለት ነው። እኔ እንደው ምን አይነት ፍጥረት ምን አይነት ጉድ ናችሁ? ለምንድነው ቤተሰብ ሰው ሲያረጋችሁ ቤተሰብ ማትሆኑት? ሰው ሲያምናችሁ ማትታመኑት? እግዚአብሔር ምስክሬ ጥሩ እኮ አሉ ምናምን እንዳትሉኝ እንደው በድንግል ማርያም ሊኖሩ ይችላሉ ግን በቃ ከ1% እንኳን አይሞሉም። አሁን እቺ ነገ የነበረችው በጣም እውነትሽ ነው። ለዚህ ለሰራተኛ ጥሎ መሄድ በጣም ከባዱ ነገር ነው የሚገርምሽ ነገር ግን ምን አስባለሁ መሰላችሁ ሰዎች እንዴት ነው ትዳር ስንይዝ እንደምንጸልየው ያክል ለሌላ ነገር እንደምንጸልየው ያክል ሰራተኛ ለመቅጠር መጸለይ ያለብን ብዬ አምናለሁ። እኔ በዚህ 2 አመት ልጅ 1 አመት ከ5 ወር ነው በዚህ 2 አመት ባልሞላ ጊዜ ውስጥ ወደ 5 ነው 5 ወር 6 ሰራተኛ ቀያየራለሁ እና አሁን ይችኛውን ያገኘሁት ጋይስ ታስዬ ለቅዱስ ሚካኤል ተስዬ እንደውም በዛው ምስክርነት የሆነኛል ቅዱስ ሚካኤል ክብር ምስጋና ይግባውና በጣም መልካም ሴት ልጅ ያላት ስለ ልጅ የምታውቅ የልጅ ፍቅር የገባት እንዴት ለልጇ እንኳን እንዴት አገር ቤት ወጥሮ የመጣችውና እንዴት እንደምታለቅስ ልነግራችሁ አልችልም ስለ ልጇ ራሱ ማለት ነው። እና በጣም ማቹር ያረግች ተረጋጋች በቃ ጸባይዋ አንድ ቀን ኩርፋይችባት አላውቅም። እና ጋይስ ጸልዩ ተሳሉ ለሰራተኛም በጣም ጸሎት ያስፈልገዋል።